ጤና ይስጥልን እንደምን አላችሁልን የቻናላችን ቤተሰቦች እናንተ የትረካ ነው። ሰዓቱ ደግሞ የተመረጡ ወጎችና ትረካዎችን የምናቀርብበት ነው። ባለፈው ሳምንት ፕሮግራማችን አልኬሚስቱ ክፍል 7 ማቅረባችን ይታወሳል። በዛሬው ትረካችን አልኬሚስቱ ክፍል 8 ይዘንላችሁ ቀርበናል። ለቻናላችን አዲስ ነው ሼር፣ ላይክ እና ሰብስክራይብ ማድረግዎን አይዘንጉ። አልኬሚስቱ ክፍል 8 እንደሚከተለው ይቀርብላችኋል። ንጉስ ነበር ያልከኝ? ጠየቀው። አንድ ንጉስ ከእንደኔ አይነት እረኛ ጋር መነጋገሩን ያመንክልኝ አልመሰለኝም አለው ጭውውታቸውን ለማቋረጥ እየፈለገ። በፍጹም ዓለም ሁሉ ያልተቀበለው ሰው ንግስና መጀመሪያ የተቀበሉትና ያወጁት እረኞች ነበሩ። ስለዚህ ነገስታት ከእረኞች ጋር መነጋገራቸው ያስደንቅም። ንግግሩ ብላቴናውን ያልገባው ስለመሰለው ማብራሪያ ቀጠለ። መጽሐፍ ቅዱስ ላይ ተጽፏል። ስለ ኡሪምና ቱሚም የሚያስተማረኝ መጽሐፍ ላይ እነዚህ ድንጋዮች በእግዚአብሔር የተፈቀዱ ብቸኞቹ ወደፊት የሚመጣውን ነገር ማወቂያ መንገዶች ናቸው። ካህናቱ በወርቃማ የደረት ጥሩራቸው ይዟቸዋል። ልጁ በድንገት እዚህ መጋዘን ውስጥ በመገኘቱ ደስ አለው። ይህ ምናልባትም ንግር ይሆናል አለ። እንግሊዙ ድምፁን ዝቅ አድርጎ ስለ ንግሮች ማን ነገረ? በዚህ ቅጽበት የልጁ ፍላጎት እየጨመረ መጥቷል። በህይወታችን የሚያጋጥመን ነገር ሁሉ ነገር ነው አለ እንግሊዙ ሳያነቡ የነበረውን መጽሔት እየዘጋ። አንድ የሁለንታ ቋንቋ አለ ሁሉም ሰው የሚረዳው ነገር ግን የተረሳ ቋንቋ። እኔ ያንን ቋንቋ በመፈለግ ላይ ነኝ። ለዚህ ነው እዚህ የተገኘሁት። ያንን የሁለንታ ቋንቋ የሚያውቀው ሰው አልኬሚስቱን ማግኘት አለብኝ። ጭውውታቸውን በመጋዘኑ ካቦ ተቋረጠ። እናንተ ሁለታችሁ እድለኞች ናቸው አለ ወፍራሙ አረብ። ዛሬ ወደ አልፋዩም ለመሄድ የሚነሳ ሲራራ አለ። እኔ ግን ወደ ግብጽ ነው የሚሄደው። ልጁ ጣልቃ ገባ። አልፋዩም ግብጽ ውስጥ ነው ያለው አለ አረቡ። አንተ እንዴት ያለው አረብ ነህ እባክህ? ይሄ የጥሩ እድል ነገር ነው አለ እንግሊዙ ወፍራሙ አረብ ከሄደ በኋላ። በችል ኖሮ እድልና አጋጣሚ ስለሚባሉ ቃላት ብቻ አንድ ኢንሳይክሎፒዲያ አዘጋጅ ነበር። በእነዚያ ቃላት ነው የሁለንታ ቋንቋ የተጻፈው። ኡሪምና ቱሚም ይዘው መገናኘታቸውን ያጋጣሚ ነገር ሆኖ እንዳልሆነ ለብላቴናው ነገረው። ከዚያም ብላቴናው አልኬሚስቱን እየፈለገ እንደሆነ ጠየቀው። ድብቅ ሀብት እየፈለኩ ነው አለ። ወዲያውኑ ይህንን በመናገሩ ተጸጸተ። እንግሊዙ ግን ይህንን ከጉዳዩ የጣፈው አይመስልም። በአንድ በኩል እኔም እንዳንተው ነኝ አለ። አልኬሚ ምን እንደሆነ እንኳን አላውቅም እያለ ነበር ብላቴናውን የመጋዘኑ ካቦ እንዲወጡ ሲጠራቸው። እኔ የዚህ ሲራራ መሪ ነኝ አለ ጥቁር አይን ያለው ኢማም ሰውዬ። ከኔ ጋር በሚሄደው በእያንዳንዱ ሕይወትና ሞት ላይ ስልጣን አለኝ። በረሃዋ አመሏ የማይጨበጥ ሴት ነች። አንዳንዴ ሰዎች ታሳብዳለች። በስፍራ 200 የሚሆኑ ሰዎች፣ 400 ገደማ እንስሳት፣ ግመሎች፣ ፈረሶች፣ በቅሎዎችና ለመብል የሚሆኑ አዋፍ ተሰባስበዋል። በእጅጉ ሴቶች፣ ህፃናት እንዲሁም ሰይፋቸውን ቀበቷቸውን ውስጥ የታጠቁ ጠመንጃዎቻቸውን በትከሻው ያነገቱ አያሌ ወንዶችም አሉ። እንግሊዙ በመጽሐፍት የተሞላ ብዙ ሻንጦች ይዟል። ጫጫታ ከመብዛቱ የተነሳ መሪው የሚናገረውን ነገር ብዙ ጊዜ መደጋገም ነበረበት። እዚህ መሃል በርካታ የተለያዩ ሰዎች አሉ። ሁላችሁም የየራሳችሁን አምላክ አላችሁ። እኔም ማገለግለው አምላክ ግን አላህ ብቻ ነው። ከበረሃው በሰላም እንወጣ ዘንድ የምችለውን ሁሉ ለማድረግ በአላህ ስም እምላለሁ። ነገር ግን በረሃው ውስጥ ምንም ቢያጋጥመን የኔን ትእዛዝ እንደምትቀበሉ በየምታምኑበት አምላክ ስም እንድትምሉልኝ እፈልጋለሁ። በረሃ ውስጥ አለመታዘዝ ሞት ነው። አጅብ ውስጥ ጉሩሩምታ ተሰማ። እያንዳንዱ ሰው በየእግዚአብሔሩ ስም በእርጋታ እየማለ ነው። ብላቴናው በኢየሱስ ክርስቶስ ስም አለ። እንግሊዙ ምንም አላለም። ጉርምርምታው ከቀላል ቃለ መሐላ የረዘመ ሆነ። ሰዎቹ ጠብቀን እያሉ ወደ ሰማይ እየጸለዩ ነበር። ጥሩምባ ሲነፋ ሁሉም ሰዎች መጓጓዣው እንስሳ ላይ ወጣ። ብላቴናውና እንግሊዙ የገዟቸው ግመሎች ላይ ተቀመጡ። ብላቴናው ሸክም ለበዛበት የእንግሊዙ ግመል አዘነለት። አጋጣሚ የሚባል ነገር የለም አለ እንግሊዙ መጋዘን ውስጥ የጀመሩትን ወሬ ካቆሙበት እየቀጠለ።
እዚህ የመጣሁት ጓደኛዬ ስለ አንድ አረብ ሰምቶ ሲራራ ጉዞ በመጀመሩ እንግሊዙ የሚናገረውን መስማት አልሆነለትም። እንግሊዙ ስለምን ሊያስረዳው እንደፈለገ ግን ብላቴናው ገብቶታል። አንድ ነገር ከሌላው ሰው ጋር ስለሚያስተሳስረው ምስጢራዊ ሰንሰለት ራሱንም እረኛ ያደረገው ደጋግሞ አንድ ህልም ያሳየው ንጉስ ለማግኘት ለመዘረፍና ከክሪስታል ነጋዴው ጋር ለመገናኘት ለአፍሪካ ወደ ቀረበች ከተማ ያመጣው ይህ ሰንሰለት ነው። ሰው ዕጣ ፈንታውን እውን ለማድረግ በተቃረበ መጠን ዕጣ ፈንታው እውነተኛ የመኖሪያ ዓላማውን እየሆነ ይመጣል ብሎም አሰበ ብላቴናው። ሲራራ ወደ ምስራቅ ተንቀሳቀሰ። ጧት እየተጓዘ ፀሐይ ስትከር ያርፍና መሸትሸት ሲል እንደገና ጉዞን ይቀጥላል። ብላቴናው አብዛኛውን ጊዜ ከመጻሕፍቱ ጋር ከሚያሳልፈው ከእንግሊዙ ጋር ያወራል። ለጥቂት ጊዜ ብቻ ነው። ብላቴናው በዝምታ የሰዎችንና የእንስሳቱን የበረሃ ጉዞ አስተዋለ። አሁን ሁሉም ነገር ለጉዞ የተነሱ እለት ከነበረበት በጣም ተለይቷል። ያኔ ግራ መጋባት፣ ጩኸት፣ የህፃናት ለቅሶና የእንስሳቶች ጩኸት ካልተረጋጉት የመሪዎቹና የሲራራ ነጋዴዎች ትዕዛዞች ጋር ተደበላልቆ ነበር። በረሃ ውስጥ ግን ያለው የነፋሱና የእንስሳቱ ኮቴዎች ድምጽ ብቻ ነው። መሪዎቹ እንኳን እርስ በርሳቸው ብዙ ጊዜ አይነጋገሩ። ይህን አሸዋ ምድር ብዙ ጊዜ አቋርጬዋለሁ አለ ከግመል ነጂዎች አንዱ። ግና በረሃው ግዙፍ አድማሳቱ ሩቅ በመሆናቸው ሰውን ትንሽነትና ጸጥ የማለት ግዴታ እንዳለበት እንዲሰማ ያደርጉታል። ብላቴናው በረሃ ከዚህ ቀደም በእግሮቹ ረግጦት ባያውቅም ሰው የተናገረውን ነገር ተረዳው። እሱ ራሱ ባህር ወይም እሳት ባየ ቁጥር በተፈጥሯዊ ኃይላቸው ተደምሞ በዝምታ ይዋጣል። ነገሮችን ከበጎቼ ተምሬያለሁ፣ ከክሪስታልም ተምሬያለሁ ብሎ አሰበ። ከበረሃውም የሆነ ነገር መማር እችላለሁ። አንጋፋና አዋቂ ይመስላል። ነፋሱ አልቆመም። በታሪፋ ምሽግ ተቀምጦ ይህ ነፋስ ፊቱ ላይ ሲነፍስበት የነበረውን ቀን አስታወሰ። የበጎቹን ጸጉር አስታወሰ። እንደወትሯቸው አሁንም በእንዳሉዚያ መስኮች ምግብና ውሃ እየፈለጉ ያሉትን በጎች ነው። አሁንማ የእኔ በጎች መሆናቸው ቀርቷል አለ ለራሱ። ናፍቆት ብል ሳይለው እስካሁን ከአዲሱ እረኛው ጋር መላመድ አለባቸው። እኔንም ረስተውኝ ይሆናል። ይህ መልካም ነው። እንደ በጎች ያሉ ጉዞ የለመዱ ፍጡራን ጉዟቸውን ስለመቀጠል ያውቃሉ። ስለ ነጋዴው ሴት ልጅና እስካሁን ሳትዳር ስላለመቅረቷ አሰበ። ምናልባትም ለዳቦ ጋጋሪ ወይም ማንበብና አስደሳች ታሪኮችን ሊያወራላት ለሚችል ሌላ እረኛ ተድራ ይሆናል። ለነገሩ እሱ ብቸኛው ላይሆን ይችላል። ሆኖም የግመል ነጂዎች አስተያየት መረዳት በመቻሉ ተደስቷል። ምናልባትም የሰውን ሁሉ የኋላና የአሁን ታሪክ የሚመለከተውን ሁለንተናዊ ቋንቋም እየተማረበት ይሆናል። ብላቴናው ደመነፍሳዊ መረዳት የነፍስ የሁሉም ሰው ታሪኮች ወደ ተሳሰሩበት የሁለንታ የህይወት ጅረት ውስጥ ድንገት መጥለቅና ሁሉም ነገር እዚያ ተጽፏልና ሁሉንም ነገር ማወቅ መቻል መሆን መገንዘብ እየጀመረ ነው። መክቱብ አለ ብላቴናው ክሪስታል ሻጩን እያስታወሰ። በረሃው እንዲያሸዋማ ከዚያም ማለትማ ይሆናል። ሲራራው ግዙፍ ድቡልቡል አለት መንገድ ሲዘጋበት አለቱን ለመዞር ይገደዳል። አለታማነቱ የከፋ መንገድ ሲገጥሙ ደግሞ መንገድ ይቀይራል። አሸዋልም ሆኖ እንስሳቱን አላራምድ የሚላቸው ሲሆን ሻል ያለ አሸዋ አመድ አለበት አቅጣጫ ያመራል። በእያንዳንዱ ስፍራ ከደረቁ ሐይቆች የተነሳ በጨው የተሸፈኑ መሬቶች ያጋጥማሉ። እንስሳቱ እንዲህ ያሉ ስፍራዎች ሲደርሱ ግመል ነጂዎቹ ከግመሎቹ ላይ ወርደው የእንስሳቱን ሸክም ያቀሉላቸዋል። ነጂዎቹ ያን አስቸጋሪ ስፍራ እስኪያልፉ ድረስ ጭነቶቹን ራሳቸው ተሸክመው ይጓዙና የተሻለ መንገድ ሲደርሱ መልሰው ግመሎቹ ላይ ይጭናሉ። አንድ የሲራራ መሪ ቢታመም ወይም ቢሞት ግመል ነጂዎች ዕጣ ይጥሉና አንድ አዲስ ሰው ይሾማሉ። ይህ ሁሉ የሚሆነው ግን በአንድ መሰረታዊ ምክንያት ነው። ምንም ያህል መንገዶች ቢለዋወጡ ወይም የጉዞ ማስተካከያዎች ቢደረጉ እንኳን ሲራራ አጀቡ ያንን የተነሳበትን አቅጣጫ አይሰጥም።
እንቅፋቶቹን ካለፈ በኋላ የለምጌው አቅጣጫ በምትጠቁመው ኮከብ እየተከተለ ወደ መስመሩ ይገባል። ሰዎች በማለዳው ሰማይ ላይ ያቺ ኮከብ ስታበራ ሲያዩ ውሃ ወይም ዛፎች መጠለያና ሌሎች ሰዎችን የሚያገኙበት ትክክለኛ አቅጣጫ ላይ መሆናቸውን ይረዳሉ። እንግሊዙ ብቻ ነው ይህንን ሁሉ የሚያስተውለው። ምክንያቱም አብዛኛው ጉዞዎች መጽሐፍቱን ተመስጦ በማንበብ ነው ያሳለፈው። ብላቴናው መጽሐፉን ይዟል። በጉዞ የመጀመሪያ ቀናት ሊያነብ ሞክሮ ነበር። በኋላ ግን ሲራራውን መመልከትና ነፋሱን ማዳመጥ የበለጠ አስደሳች እንደሆነ ገባው። የራሱን ግመል ይበልጥ እንደተረዳውና ከእሱ ጋር ወዳጅነት መፍጠር መቻል እንደገባው መጽሐፉን ጨርሶ ተወው። ብላቴናው ምንም እንኳን መጽሐፉን በገለጠ ቁጥር የሆነ ጠቃሚ ነገር እንደሚማር እያመነ ቢመጣም አሁን ግን አላስፈላጊ ሸክም ሆነበት። ከጎኑ ከሚጓዘው ግመል ልጅ ጋር ተወዳጁ። ማታ ማታ በእሳቱ ዙሪያ ይቀመጡና ብላቴናው ስለ እረኝነት ጀብዶቹ ያወራለታል። ከነዚህ ጨዋታዎቻቸው በአንዱ ነጂው የራሱን ታሪክ ነገረው። በኤል ካይሮም አቅራቢያ ነበር የምኖረው አለ። የማርስበት መሬት ልጆችና እስክሞት ድረስ የማይለወጥ ኑሮ ነበረኝ። ምርቴ ከመቼውም ጊዜ የተሻለ በሆነበት አንድ ዓመት ሁላችንም ወደ መካ ተጓዘን። እኔም በህይወቴ ሰላም ማለው የኖርኩትን ብቸኛ ግዴታዬን አሳካው። ከዚያም በኋላ ሞቴ ረፍቴ ነው። ያ ደግሞ ደስ አሰኘኝ። አንድ ቀን መሬት መናወጥ ጀመረች። አባይም አካባቢውን አጥለቀለቀው። እንዲህ ያለ ነገር ሌሎች ላይ እንጂ እኔ ላይ የሚደርስ አይመስለኝም ነበር። ጎረቤቶቼ ላይ እንጂ እኔ ላይ የሚደርስ አይመስለኝም ነበር። ጎረቤቶቼ የቴምር ዛፎቻቸው በጎርፍ ምክንያት እንዳያጡ ሰጉ። ሚስቴ ደግሞ ጎርፉ ልጆቻችንን እንዳያሳጣን ፈራች። የኔ የሆነ ነገር ሁሉ እንዳይጠፋ አሰብኩ። መሬት ተበላሽቷልና ገቢ የማገኝበት ሌላ ዘዴ ማግኘት ነበረብኝ። እናም ይኸው ግመል ነጂ ሆንኩ። የአደጋ ግን የአላህን ቃል አስተምሮኝ አለፈ። ሰዎች የሚያስፈልጋቸውንና የሚፈልጉትን ማግኘት እስከቻሉ ድረስ የማያውቁትን ነገር መፍራት የለባቸውም። ያለንን እንዳናጣ እንሰጋለን። ይህ ፍርሃት ግን የኛ ህይወት ታሪክና የዓለም ታሪክ በአንድ እጅ መጽሐፉን ስንረዳ ይተንናል። አንዳንዴ የእነሱ ሲራራ ከሌላ ሲራራ ጋር ይገናኛል። ሁሌም አንዳቸው ለሌላቸው የሚያስፈልግ የሆነ ነገር ይኖራቸዋል። ልክ ሁሉም ነገር በእርግጥም በአንድ እጅ እንደተጻፈ ሁሉ በእሳቱ ዙሪያ እንደተቀመጡ ግመል ነጂዎች ስለ አውሎ ነፋስ መረጃ ይለዋወጣሉ፣ ስለ በረሃውም ያወራሉ። አንዳንዴ ደግሞ የተለያዩ ከዓይኖቻቸው በቀር ምናቸውም የማይታይ ሰዎች ያጋጥሟቸዋል። መንገድ የሚቃኙት ቡድኖች ናቸው። ስለ ሌቦችና ስለ አረመኔ ጎሳዎች ማስጠንቀቂያዎችን ይሰጣሉ። እነኚህ ጥቁር ለባሾች በጸጥታ ወጥተው በመጡበት ጸጥታ ይመለሳሉ። አንድ ምሽት የሆነ ግመል ነጂ ብላቴናውን እንግሊዝ ወደሚሞቁት እሳት መጥቶ የጎሳ ጦርነቶች ሊቀሰቀሱ ነው እየተባለ ነው ሲል ነገራቸው። ሶስቱም በጸጥታ ተዋጡ። ማናቸው ምንም ባይናገሩም አየሩ ላይ የፍርሃት ስሜት እንደረበበ ብላቴናው ተገነዘበ። አሁንም በቃል አልባ የሁለንታ ቋንቋ እየተጠቀመ ነው። እንግሊዙ አደጋ ላይ ስለመሆኑ አለመሆናቸው ጠየቀ። በረሃ ውስጥ ከገባህ ወዲህ መመለሻ የለም አለ ግመል ነጂው። መመለስ ካልቻልክ ደግሞ መጨነቅ ያለብህ ወደፊት መጓዝ ስለምትችልበት የተሻለ ዘዴ ብቻ ነው። ቀሪው አደጋውን ጨምሮ የአላህ ጉዳይ ነው። ከዚያም ምስጢራዊውን ቃል በመናገር ደመደመ። መክቱብ ሲራራው ላይ ብታተኩር ይሻላል አለው ብላቴናው ግመል ነጂውን ከሄደ በኋላ። አያሌ ተለዋዋጭ መንገዶች ተጠቅመናል። ሁሌም ግን ወደ አንድ መድረሻ እያመራን ነው። አንተ ደግሞ ስለ ዓለም ብዙ ማንበብ አለብህ መለሰለት እንግሊዙ። በዚህ ረገድ መጽሐፍትም እንደ ሲራራ አጀብ ናቸው። ግዙፍ የሰዎች የእንስሳት ስብስብ በፍጥነት መጓዝ ጀመረ። የቀኑ ጉዞ ሁሌም ጸጥታ የሰፈነበት ነበር። አሁን ግን ማታ ማታ በእሳት ዙሪያ የሚደረገው ጭውውት ቆሟል። እንዲሁም አንድ ቀን የሲራራው መሪ ወደ ሲራራው ትኩረት ላለመሳብ በሚል የማታ ማታ እሳት ማብሪያ እንዲቆም ወሰነ። ተጓዦቹ ማታ ማታ በእሳቱ አማካኝነት ክብ ሰርቶ መሃሉ ላይ ተሰባስቦ መተኛትና የማታ ማታውን ብርድ መከላከል ለመዱት።
መሪውም የታጠቁ ወታደሮችን ዋርድያ አሰማራ። አንድ ሌሊት እንግሊዙ መተኛት አቃተው። ብላቴናውን ጠራውና በሰፈሩ ዙሪያ ወዳሉት የአሸዋ ጋሪዎች አመሩ። ጨረቃዋ ሙሉ ነበረች። ብላቴናው የህይወቱን ታሪክ ለእንግሊዙ ነገረው። ብላቴናው እዚያ መስራት በመጀመሩ ክርስቲያን መሸጫ ውስጥ የታየው ለውጥ እንግሊዙን ደነቀው። ያ ሁሉን ነገር የሚገዛ መርህ ነው አለ። በአልኬሚ የሁለንታ ነፍስ ይባላል። የሆነ ነገር በሙሉ ልብ ስትሻ ከሁለንታ ነፍስ ጋር በጣም የቀረብክ ትሆናለህ። ሁሌም አዎንታዊ ኃይል ነው። ይሄ የሰው ልጅ ብቻ ስጦታ አለመሆኑና በምድር ላይ ያለ ነገር ሁሉ ማዕድኑም አልተክልቱም እንስሳቱም ደግሞ ቀላሉ ሐሳብ ሳይቀር ነፍስ አላቸው። በምድር ያለው ነገር ሁሉ ያለማቋረጥ በገቢረ ውላጤ ያልፋል። ምክንያቱም ምድር ሕያው ናት። ስለዚህም ነፍስ አላት። እኛ የዚህ ነፍስ ክፋዮች ስለሆንን ነው ለኛ እንደሚሰራ ብዙ ጊዜ የምናስተውለው። በክሪስታሉ መደብር ውስጥ ግን ብርጭቆቹ ሳይቀሩ ላንተ ስኬት እየተባበሩ እንደነበር ልብ ሳትል አትቀርም። ውድ የኢትዮ ትረካ ቤተሰቦች አልኬሚስቱ ክፍል 9 በሚቀጥለው ሳምንት ፕሮግራማችን ይዘንላችሁ ቀርባለን። አብራችሁን ስለነበራችሁ ያመሰግናለን። እስከ ሳምንት መልካም ሳምንት።